ሰላም ጤና ይስጥልን። እንዴት ዋላችሁ? ሰላማችሁ በያላችሁበት ይብዛ። በዛሬው ዕለት በሰርቨር ኮንፊግሬሽን ተጨማሪ ፕሮጀክት ጋር የሚመጡ የሲኦሲ ፓኬጆች ጋር እናያለን ማለት ነው። ምናልባት እነዚህ ጥያቄዎች በተለያየ ጊዜ ከተለያዩ ተማሪዎች ሲፈተኑ ያገኘናቸው ጥያቄዎች ናቸው። ስለዚህ በሁሉም ፓኬጅ ላይ ይኖራሉ ማለት አይደለም። በተወሰኑ ፓኬጆች ላይ ምክንያቱም ሲኦሲ እንደሚታወቀው የተለያየ ፓኬጅ ነው ያለው። በዛ ፓኬጅ ላይ ያሉ ጥያቄዎች ናቸው ማለት ነው። ለምሳሌ አራቱም ጥያቄዎቹ አንድ ፓኬጅ ላይ ሲፈተኑ የነበሩ የሰርቨር ኮንፊግሬሽን ጥያቄዎች ናቸው። አምስተኛው ጥያቄ በሌላኛ ፓኬጅ የጭራሹኑ እነዚህ ባለሉበት ማለት ነው። እነዚህ አልነበሩም ማለት ነው። እነዚህን ጥያቄዎች ነው ይሄ አምስተኛው ጥያቄ በሌላኛ ፓኬጅ ላይ አለ ብለው የነገሩ ጥያቄ ናቸው ማለት ነው። ስለዚህ እነዚህን ጥያቄዎች እያንዳንዱን እንሰራለን ማለት ነው። ስለዚህ መጀመሪያ ራፕት ዘ ዲስክቶፕ ኢንቫይሮንመንትስ ፎር ዘ ዩዘር ዩዚንግ ግሩፕ ፖሊሲ ላይ ሆነን አንድ የዶሜን ዩዘሩ ዲስክቶፕ ኢንቫይሮንመንቱን ፋይል አክሰስ እንዲያደርግ ክሬት እንዲያደርግ የማድረግ ስራ ነው። ኦር ዲናይ ማድረግ ነው። ፕራይቬት ኢንቴንስ ዲናይድ ዩዘርስ ዛዳ ኖት ዩዝስ ዘ ዲስክቶፕ ኢንቫይሮንመንትስ የራሱን ዲስክቶፕ ኢንቫይሮንመንት ፋይል ክሬት እንዲያደርግበት እና አክሰስ እንዲያደርግ ሙሉ በሙሉ ዲስኤብል ማድረግ ስራ ነው የምንሰራ ማለት ነው። ስለዚህ እሱን ለማድረግ የመጀመሪያ ስራ የሚሆነው ወደ ሰርቨሩ ሄደን ዩዘር ክሬት እናደርጋለን። ስለዚህ ዩዘር ክሬት ማድረጉ ሁሌም እንደምናደርገው ማለት ነው። ዩዘር ቱል ጋር እንመጣለን። በዊንዶውስ ሰርቨር 2012 ሲሆን ዘን አክቲቭ ዳይሬክቶሪ ዩዘርስ ኤንድ ኮምፒውተርስ የሚለው ክሊክ እናደርጋለን። ዘን እዚህ ጋር ሆነን ክሬት ማድረግ እንችላለን። ኦር ክሬት ማድረግ ስለምንችል ራይት ክሊክ ብለን ወር ደግሞ ግሩፕ ጋር ራይት ክሊክ ዘን ኒው ዘን ኦርጋናይዜሽን ክሬት እናድርግና ብናይ ዲስክቶፕ ኦኬ ነው ያለው። ስለዚህ በዚህ ቆይ ውስጥ አንድ ዩዘር ክሬት እናድርግ። ኒው ቀጥታ ወደ ዩዘር ስለሆነ ዩዘሩን ክሬት እናድርግ። ዲስክቶፕ ዩዘርስ ፓስዋርድ እዚህ ጋር እንሰጣለን። ምናልባት እንደው አንዳንድ ጊዜ እዚህ ጋር ያለች ጥያቄ ምናልባት ሲኦሲ ጋር ምን መጣ ትችላለች። ዩዘርስ መስት ቼንጅ ፓስዋርድ አት ዘ ኔክስት ሎጎን ዩዘርስ በዚህ ዩዘር ለመጀመሪያ ጊዜ ስንሰራ ባይ ዲፎልት ፓስዋርድ እንዲቀይር እንዲያደርግ ከፈለግ እቺ ቲክ መደረግ አለበት። ግን ፓስዋርዱ እንዳይቀይር ከተባለ ዩዘሩ ኤክስፓየርድ ቼንጅ እንዳያደርግ እና ፓስዋርዱ ኤክስፓየርድ እንዳያደርግ የሚለውን ቲክ ማድረግ አለብን ማለት ነው። ኔክስት ፊኒሽ። አሁን በዩዘሩ እንግባና የሃይ ዩዘር ፎልደር ፋይል ክሬት ሳደርግ መጀመሪያ ቼክ እናደርጋለን ማለት ነው። ዘን እዚህ ጋር አዘርስ ዩዘር የሚለውን ክሊክ እናደርግበትና የኛ ዩዘር ኔማችን ዩዘር የሚል ነው። ፓስዋርዱን እንደዚህ እንደምትመለከቱት የዊንዶው ሰርቨር 2012 ዩዘራችን ክሬት ያደረግነው በዚህ አይነት መንገድ ወደ ኦርደር ክላይንት ማሽን ጋር ገብቷል። ዘን እዚህ ጋር አሁን መጀመሪያ ቼክ እናደርጋለን ማለት ነው። ራይት ክሊክ ዘን ኒው ዘን ፋይልስ። ስለዚህ በዚህ አይነት መሰረት እንደምትመለከቱት ፋይል ክሬት አድርጓል። ስለዚህ አሁን የምንከለክለው ምንድነው? እንደዚህ አድርጎ ፋይል ክሬት እንዳያደርግ እነዚህን ፋይሎችን በሙሉ ዲስክቶፕ ላይ አክሰስ እንዳያደርጋቸው የማድረግ ስራ ነው የምንሰራ ማለት ነው። ስለዚህ ቀጥታ ወደ ሰርቨራችን እንሄዳለን ማለት ነው። ስለዚህ ሰርቨሩ ጋር ከመጣን በኋላ ማናቸውም የሰርቨር ኮንፊግሬሽን ሴቲንጎች ብናስተካክል ግሩፕ ፖሊሲ ላይ መሆኑ ይታወቃል። ስለዚህ ቱል ጋር እንመጣለን። ዘን ግሩፕ ፖሊሲ ማኔጅመንት እንከፍታለን። ኢንፎርስ የሚለውን ኤክስፓንድ እናደርጋለን። ዘን ዶሜኑን ኤክስፓንድ እናደርጋለን። ዘን የዶሜን ኔማችን ኤክስፓንድ ካደረግን በኋላ ክሬት ያደረግነው የቅድሙ ግሩፓችን ላይ ሬት ክሊክ እናደርጋለን ማለት ነው። ይሄኛው ዲናይ ዲስክቶፕ ዩዘርስ የሚለው እዚህ ውስጥ ዩዘሮቻችን ስላሉ እሱ ጋር ራይት ክሊክ እና ክሬትስ ጂፒኦ ኢንዲስ ዶሜንስ ኤንድ ሊንክ ሂር የሚለውን ክሊክ እናደርጋለን። ዘን እዚህ ጋር ስም እንሰጣለን የግሩፕ ፖሊሳችን ዲናይ ዲስክቶፕ። ዘን ኦኬ ዘን እቺን ኤክስፓንድ እናደርጋትና ራሷ ላይ ራይት ክሊክ ካደረግን በኋላ ኤዲት። እስካሁን ድረስ የምናዘጋጅ የነበር ኮምፒውተር ኮንፊግሬሽን ላይ፣ አሁን ግን የዩዘሩ ብቻ ስለሆነ ዩዘር ኮንፊግሬሽን ላይ ከመጣን በኋላ ፖሊሲ የሚለውን ኤክስፓንድ እናደርጋለን። ዘን አድሚኒስትሬተር ተምፕሌት የሚለውን እሷን በተመሳሳይ ኤክስፓንድ እናደርጋለን። ዘን ዲስክቶፕ የሚለው ጋር ኤክስፓንድ ካደረግ በኋላ እቺን ዲስክቶፕ ትሪሲንግ ክሊክ እናደርግባታለን። ዘን አሁን እዚህ ጋር እኛ የምንፈልገው እዚህ ጋር ስለሆነ እቺን ሃይድ ኤንድ ዲስኤብልስ ኦል አይተምስ ኦን ዘ ዲስክቶፕ የሚለውን እሷን ክሊክ እናደርጋለን። ዘን ራይት ክሊክ ኤዲት ዘን ኢኔብል የሚለውን ክሊክ ካደረግን በኋላ አፕላይ እንለዋለን ማለት ነው። አፕላይ
ኦኬ ዘን ይሄን ኢኔብል ካደረግን በኋላ ኮንፊግሬሽኑን እንዲያውቅልን ሪስታርት እናደርግ። ሪስታርት አድርጎ ጨርሷል። እዚህ ጋር ራይት ክሊክ ስታደርጉት ምንም አይነት ምልክት አያሳይም። ራይት ክሊክ ማለት አይችልም። በተመሳሳይ የነበሩት አይኮኖች እና ክሬት የተደረጉ ፎልደሮች እና ፋይሎች በሙሉ ዲስኤብል ኦር ፕራይቬት ይደረጋሉ ማለት ነው። ስለዚህ ዩዘሩን ዲስክቶፕ ኢንቫይሮንመንት እንዳይጠቀም፣ ፎልደር ክሬት እንዳያደርግበት፣ ፋይል ክሬት እንዳያደርግበት እና ክሬት የተደረጉ ፎልደሮች እና ፋይሎችን በተመሳሳይ አይኮኖችን ሁሉ አክሰስ እንዳያደርግ በዛ አይነት መሰረት ዲናይ ማድረግ እንችላለን ማለት ነው። ስለዚህ ፕራይቬት ዘ ዲስክቶፕ ኢንቫይሮንመንት ፎር ዩዘርስ ዩዚንግ ግሩፕ ፖሊሲ የሚለው በዚህ አይነት መሰረት ይሆናል ማለት ነው። ሁለተኛው ጥያቄ ሹትዳውንስ ዘ ክላይንት ኮምፒውተርስ ሪሞትሊ ዩዚንግ ሲኤምዲ ሰርቨሩ ላይ ሆነን ክላይንት ኮምፒውተሩን በምን አይነት መንገድ ኦር አፕሮፕሬት የሆነ ሲኤምዲ ኮማንድ ተጠቅመን በምን አይነት መንገድ ሹትዳውን እናደርጋለን የሚለው ነው። ስለዚህ ኮማንዷ አብዛኛውን ጊዜ የምንጠቀማት ሲኤምዲውን ከከፈትን በኋላ ሹት ዳውንስ ብላችሁ ማይነስ አይ የምትሪት ኮማንድ የምንጠቀመው ማለት ነው። እቺ ኮማንድ አብዛኛውን ጊዜ ክላይንት ኮምፒውተሩን ሽትዳውን ለማድረግ የምንጠቀምባት ኮማንድ ነች ማለት ነው። ስለዚህ ሲኤምዲያችን ከከፈትን በኋላ ሽትዳውን ማይነስ አይ ብለን ስንጽፍለት የክላይንቱ ኮምፒውተር አይፒ አድሬስ እንድናስገባ ሽትዳውን የምናደርግበትን ፕሮሲጀር በሙሉ ያሳየናል ማለት ነው። ስለዚህ ቀጥታ እንደምትመለከቱ እዚህ ጋር ዊንዶው ቴኑ በዚህ አይነት መንገድ ተከፍቷል። ሰርቨራችንን በተመሳሳይ እዚህ ጋር አለ ማለት ነው። ስለዚህ መጀመሪያ ሽትዳውን ለማድረግ የመጀመሪያ የሚሆነው አይፒ አድሬሱን ማየት ስለሆነ የዚህን የክላይንት ኮምፒውተራችን አይፒ አድሬስ እናያለን። ኦፕን ኔትወርክ ሼሪንግ ኢንተረስ ዘን ኢተርኔት ዘን አዳፕተር ኦፕሽን ዘን ራይት ክሊክ ዘን ስታተስ ዘን ዲቴል ዘን እንደምትመለከቷት 10 10 10 11 የሚል የክላይንታችን ኮምፒውተር አይፒ አድሬስ ነች። ስለዚህ ይህችን አይፒ አድሬስ ነው ሲኤምዲው ጋር ስንመጣ የምናስገባው ማለት ነው። ስለዚህ ወደ ሰርቨራችን ኮምፒውተር ጋር ትመጡና እዚህ ጋር ሲኤምዲ ብለን እንጻፍ። ዘን ሲኤምዲያችንን እንክፈት። አሁን የቅድሟን ኮማንድ ሹት ዳውንስ ማይነስ አይ ዘን እዚህ ጋር ምን ታደርጋላችሁ? በሁለት መንገድ ነው አድ የምናደርገው። የመጀመሪያው በአይፒ አድሬሱ አማካኝነት፣ ሁለተኛ ደግሞ በስሙ አማካኝነት ስለሆነ ቀጥታ ምንድነው የምናደርግ ወደ ክላይንት ኮምፒውተር ኬርን በኋላ የኮምፒውተራችንን ስም እናያለን ማለት ነው። ስለዚህ ፕሮፐርቲ እንደምታዩት ዲስክቶፕ ብሎ U2N3 አይ ቲ የሚል ነው ያለው። ጆይን መደረጉንም ቸክ ማድረግ ያስፈልጋል። ዶሜናችን policycoc.com የሚል ዶሜን ኔም ስላለ ስለዚህ ጆይን ሆኗል ማለት ነው ኦልሬዲ። ምክንያቱም ጆይን ካልተደረገ ሽትዳውን ማድረግ ስለማይቻል ስለዚህ አድ የሚለውን ገብታችሁ አይፒ አድሬስ ስሙን መጻፍ ትችላላችሁ። እዚህ ጋር አይኔ ስሙን እዚህ ጋር መጻፍ አልፈልግም ብሮዝ ማድረግ ነው የምፈልገው ካላችሁ ግን ብሮዝ የሚለውን ትመርጣላችሁ። ዜን በተመሳሳይ እዚህ ጋር ፋይንድ የምትሉትን ክሊክ ታደርጋላችሁ። ዘን የኮምፒውተራችሁ ሁለት ኮምፒውተሮች አሉ። አንደኛው ሰርቨሩ ነው፣ ሁለተኛው ክላይንቱ ነው። የመጀመሪያው ክላይንት ኮምፒውተር ዴስክቶፕ የሚለውን ክሊክ እናደርጋለን። ዘን ኦኬ። ዘን በተመሳሳይ እዚህ ጋር ሪስታርት የምትሉትን ወደ ሽትዳውንስ ምናልባት ሪስታርት የሚል ጥያቄ ሊመጣ ይችላል። አሁን ላይ ሽትዳውን ከመጣ ቀጣይ ላይ ሪስታርት የሚል ስለሚመጣ ማለት ነው። ዘን ዋርኒንጉን በተመሳሳይ ዲሴብል ዋርኒንግ ፎር 30 ሰከንድ ይላል። እሱን መቀየር ትችላላችሁ። ለምሳሌ ለ20 ሰከንድ ሊሆን ይችላል፣ ለ10 ሰከንድ ሊሆን ይችላል። እዛ ጥያቄው ሊቀየር ስለሚችል ማለት ነው። በተመሳሳይ እዚህ ጋር ኦኬ የምትሪት ዲሴብል ስለሆነችብን አዘር ፕላን የሚለውን ክሊክ ካደረጋችሁ በኋላ ፎር ሴኩሪቲ ፐርፐዝ ኦር ኢሹ የሚለውን ሰሌክት አደረጋላችሁ ማለት ነው። እንደምታዩት እዚህ ጋር ኦን ትሆናለች። ዘን ኮመንቱን 10 ሰከንድ ሲሞላ የሚመጣው ኮማንድ ማለት ነው ዮር ኮምፒውተር ሪስታርት ስቶር ሽትዳውን አፍተር 10 ሰከንድስ ሶ ብላችሁ ሴቭ ዮር ፋይልስ የሚል ኮማንድ ኦር ደግሞ ፖፕ አፕ እንዲመጣለት ማለት ነው ለዩዘሩ እናደርግና ኦኬ እንለዋለን ማለት ነው። ዮር ኮምፒውተር ሪስታርት አፍተር 10 ሰከንድ ሶ ዩ ሴቭ ዮር ፋይልስ የሚለው እንደምትመለከቱት ከ10 ሰከንድ በኋላ ሽትዳውን ያደርጋል የሚለው ይመጣል ማለት ነው። እንደምትመለከቱት ሽትዳውን እያደረገው ነው። ምናልባት ሽትዳውን ስታደርጉ ፕሪሪኩዌስቶችን መጠንቀቅ አለባችሁ። አንደኛ የኮምፒውተራችሁ ከሰርቨሩ ጋራ ፒንግ ማድረጉን ኦር ሼር ማድረጉን ቼክ ማድረግ አለባችሁ። ሁለተኛ ጆይን መደረጉን ቼክ ማድረግ አለባችሁ። ሶስተኛ ደግሞ አድቫንስ ሼሪንግ ላይ ገብታችሁ እነዛ ሼር የምናደርግባቸው የሼሪንግ ኮንፊግሬሽን በሙሉ ኦን መደረጋቸውን ቼክ ስታደርጉ እነሱን ቼክ አደረጋችሁ በኋላ ወደዚህ ሽትዳውን ማይነስ አይ በመግባት የኮምፒውተር ኔሙን በማስገባት ሽትዳውን ማድረግ እንችላለን ማለት ነው። ስለዚህ የሁለተኛው ጥያቄ ሽትዳውንስ ክላይንት ሪሞት ዩዚንግ ሲኤምዲ ኮማንድስ የሚለው ይህን ይመስላል ማለት ነው። ቀጣይ ሪስትሪክት ሶፍትዌር ኢንስታሌሽን ፎር ዘ ዩዘርስ ዩዚንግ ግሩፕ ፖሊሲ የሚለውን ደግሞ እናያለን ማለት ነው። ቱልስ ጋር ትመጣላችሁ። በተመሳሳይ ግሩፕ ፖሊሲ ማኔጅመንት ዘን ጂፒኦ እዚህ ጋር ክሬት ማድረግ እንችላለን። ራይት ክሊክ ብለን ክሬት ዊዝ ጂፒኦ ኦን ዚስ ዶሜንስ የሚለውን ክሊክ እናደርጋለን።
ዘን ዲናይ ሶፍትዌር ኢንስታሌሽንስ ዘን ኦኬ ዘን ይችን በተመሳሳይ ኦን እናደርጋለን። ዲናይ ሶፍትዌር ኢንስታሌሽን የምትሉትን ራይት ክሊክ እናደርጋለን። ዘን ኤዲት ዘን በቅድም ላይ የመጣን የዩዘር ኮንፊግሬሽን ስለሆነ አሁን ላይ ግን ፖሊሲ ኮምፒውተር ኮንፊግሬሽን ላይ ትመጡና ፖሊሲ ጋር ኤክስፓንድ ታደርጋላችሁ። ዘን ዊንዶው ሴቲንግስ የሚለውን ኤክስፓንድ ማድረግ ነው። ዘን ሴኪሪቲ ሴቲንግ ዘን ወደ ታች ተወረዳችሁ በኋላ እዚህ ጋር ሶፍትዌር ሪስትሪክሽን ፖሊሲ የሚላለ እሷን ኤክስፓንድ እናደርጋለን። ስለዚህ ምንም ነገር የለው። ስለዚህ እሷ ራቷ ላይ ሶፍትዌር ኢንስታሌሽን የሚለው ጋር ራይት ክሊክ ኒው ሶፍትዌር ሪስትሪክሽን ፖሊሲ የሚለውን ክሊክ እናደርጋለን። ዘን እንደምትመለከቱ ኒው ስትሉት በዚህ አይነት መሰረት ሴኪሪቲ ሌቭል እና አዲሽናል ሩል የሚሉ ይመጣሉ። ስለዚህ የመጀመሪያው ሴኪሪቲ ሌቭል የሚለው ጋር ክሊክ እናደርጋለን። ዘን ቤዚክ ሩልስ የሚለው ጋር ዳብል ክሊክ ካደረጋችሁ በኋላ ሴት አስ ዲፎልትስ የሚለውን ሴቲንግ ትሰጣላችሁ። ዘን የስ ትሉታላችሁ። ዘን አፕላይ ዘን ኦኬ ዘን በተመሳሳይ አሁንም አዲሽናል ሩል ላይ የሚሉትን ክሊክ ካደረግን በኋላ ዘን የመጀመሪያው ኢንፎርስ የሚለውን እናስተካክላለን። ስለዚህ ኢንፎርስ ጋር ክሊክ ታደርጋላችሁ። ዘን ኦል ዩዘርስ ኤክሴፕት ሎካል አድሚኒስትሬተርስ ስለዚህ የሎካል አድሚኒስትሬተር ኦር ሰርቨሩ ላይ ያለው አድሚኒስትሬተር ኢንስቶል እንዲያደርግ እንሰጠዋለን ማለት ነው። ኤክሴፕት ሎካል አድሚኒስትሬተርስ ስለዚህ ኦል ዩዘሩን ዲናይ እናደርጋለን ማለት ነው። ዘን አፕላይ ብለን ኦኬ እንለዋለን። ዘን በተመሳሳይ እዚህ ጋር ዲዛይን ፋይል ታይፕ እዚህ ጋር ነው ትልቁ ነገር ያለ። ስለዚህ እዚህ ጋር ዳብል ክሊክ ካደረግን በኋላ ዲናይ የምናደርጋቸው ኦር ደግሞ ኢንስቶል እንዳይደረግ የምንፈልገውን ሶፍትዌር ኤክስቴንሽን እዚህ ጋር እናስገባለን ማለት ነው። ስለዚህ ፋይል ኤክስቴንሽኑን አድ እናደርጋለን። ስለዚህ እኛ የምንፈልገው አሁን ኤክስኪዩቴብል ፋይሎችን ስለሆነ ዶት ኢኤክስኢ የሚለውን አድ እናደርጋለን። ካለ አለ ነው፣ ከሌለ ግን አድ ያደርገዋል ማለት ነው። ስለዚህ ኦልሬዲ ኤክስኪዩቴብል ፋይሎችን ኦልሬዲ ስላለ እሱን አፕላይ እናደርጋለን። አፕላይ ኦኬ እንላለን ማለት ነው። ስለዚህ በአጠቃላይ የሶፍትዌር ኢንስታሌሽን ማድረግ ኦር ሪስትሪክት ማድረግ ስቴፑ ይህን ይመስላል ማለት ነው። ጥያቄ አስተያየት ካላችሁ መጠየቅና ኮመንት ጋር ማስቀመጥ ትችላላችሁ። ስለዚህ ያልገባችሁና ይሄ ቢጨመር የምትሉትን ኮሜንት ጋር እንድጽፉልኝ በማለት ጠይቃለሁኝ። መልካም አዳር፣ መልካም ምሽት። ከተመቻችሁ ላይክ፣ ኮሜንት እና ሰብስክራይብ በማድረግ እንድትተባበሩን ከወዲሁ እንጠይቃለን። መልካም አዳር።